ጤና ፍቅር በያላችሁበት ነው ይሁን። ይህ ዴቭ ዩኒስ ኢንተርቴይንመንት ነው። እንደዛም ዴቭ ዩቮ የምል ከስር ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃችኋለሁ። ዛሬ በአገራችን ኢትዮጵያ እንግዲህ በጣም የስራ አጥነት እየበዛ ነው ያለው። ለዚህ ምክንያት ምን ይሆን የሚሉትን ሶስት ነጥቦች አብረን እናያለን ማለት ነው። ብዙዎቻችን እንግዲህ ተመርቀን ወረቀት ይዘናል ወይም ዲግሪ ይዘናል፣ ግን የስራ አጥነት በጣም እየበዛ ነው ያለው ከጊዜ ወደ ጊዜ ማለት ነው። የመጀመሪያው እንግዲህ የክህሎት እንጂ የዲግሪ እጥረት ኢትዮጵያ ላይ የለም። የመጀመሪያ ደረጃ ላይ ማወቅ ያለብን ነገር ቢኖር እሱ ነው። ሁላችሁም በጣም ብዙ ሰው ዲግሪ አለው፣ ወረቀት አለው፣ ማስተርስም ደግሞ ያለው አለ። እንደዛውም ዲፕሎማ ምንም አይነት ነገር ይሁን ብቻ ተምሮ የተመረቀ ሰው በጣም ብዙ ነው። ሀገራችን ኢትዮጵያ ያጣችው የተማረ አይደለም፣ ክሬት አድርጎ ሊሰራ የሚችሉ እጆችን ነው ያጣችው። ስለዚህ ብዙዎቻችን ዲግሪ አለን እንጂ የሚሰራ እጅ የለንም፣ ወይንም ደግሞ ክሬት የሚያደርግ አይምሮ የለንም ማለት ነው። ይህ ማለት ኢትዮጵያውያን ክሬት አያደርጉም ማለት ሳይሆን ላይክ ከአመጣጣችን ሊሆን ይችላል፣ ከተማርነው ነገር ሊሆን ይችላል። ምናልባት የተማርናቸው ነገሮች ስኪል ላይ ዲፔንድ የሆኑ ነገሮች ላይሆኑ ይችላሉ። ማለት እኛ የምንፈልገውን የተማርን አይመስለኝም እውነቱን በመናገር። ሌላው በዚህ ጊዜ እንግዲህ ዓለም ምን ትፈልጋለች? የሚሰራላትን ሰው ነው ማለት ክሬት የሚያደርግላትን ነው እንጂ የምትፈልገው ወረቀት የሚያሰባስብ የወረቀት እጥረት በጭራሽ የለባትም የኛ ዓለም ማለት ነው። ደግሞ ራሳችን በቴክኖሎጂና ጊዜውን በሚዋጁ ስራዎች ብናሳድግ የተሻለ ነገር ማምጣት እንችላለን። ሁለተኛው እንግዲህ ሰዎች ስራ የሚያጡበት ዋና ምክንያት ሁለተኛው ስራ መናቅ ነው። ይሄ ግልጽ ነው፣ ሁላችንም እናውቃለን። ምንም መስተካከል መወሻሸት ምናምን አያስፈልግም። ብዙ ሰው ቢሮ ተቀምጦ በቃ ላይክ ሸሚዙን ሱፉ ምናምን አድርጎ እንትን እስካላለ ድረስ ነጭ ሸሚዙን እስካለብሶ ቢሮ 2 ሰዓት ገብቶ 11 ሰዓት 12 ሰዓት እስካልወጣ ድረስ በቃ ስራ የሰራ አይመስለውም ብዙ ሰው ማለት ነው። ለዛም እንግዲህ ስራዎችን እንመርጣለን፣ በጣም ስራዎችን እንንቃለን። ከዚህም የተነሳ ነው እንግዲህ ሰዎች በጣም ስራ አጥ እየሆኑ የሚገኙት ማለት ነው። ነገር ግን በጣም ሀብታም ሰዎችን ካየን በዚህ ጊዜ ብዙዎቻችሁ ከትንሽ ነገር ተነስተው በጣም ትልቅ ደረጃ ላይ የደረሱ ሰዎችን ማየትና መመልከት እንችላለን። ሶስተኛ ሰው እንዲቀጥረን ብቻ መጠበቃችን ነው። ሰው እንዲቀጥረን ተምረን ለመቀጠር ማለት ትምህርትን ለመቀጠር ብቻ የምንማር አይነት ሰዎች ከሆነ የስራ አጥነት በደንብ ይበዛል። ከዛም አንግል ይመስለኛል የኔም ብዙ ጓደኞች አጋጥሞኛል ስራ በማጣት ረጅም ጊዜ ምንም ሌላ ነገር ባለመስራት ኦልሞስት 4-5 ዓመት ቁጭ ያሉ ሰዎችን አውቃለሁ። ያ ለምንድን ነው ብዬ ሳይ ቁጭ ብሎ ስራ በማፈላለግ ብቻ ማለት ነው። ስራ መፈለግ ለእነሱ እንደ ስራ ማለት ነው። እንደ ስራ ከላይ ጧት ይወጣሉ ማታ ይገባሉ፣ ጧት ይወጣሉ ማታ ይገባሉ። ስራ ነው የሚፈልጉት። ስራ መፈለጉ ብቻ ለእነሱ መኖር ማለት ነው ስራ ሆኗል። ስለዚህ ሀገራችን እንዴት ነው ስራ አጥነት የማይበዛው? ጎበዝ እንዴት አይበዛም? ይበዛል እንጂ ቀጣይ መሆን መፈለጋችን ብቻ የስራ አጥነትን በጣም በእጅጉ የሚያበዛ ነገር ነው። ሌላው ምን ልፍጠር ምን ላምርት የምን አይምሮ በጣም ዝቅተኛ በመሆን ብዙዎቻችን እንኳን ፈጥረንና አምርተን ለመሸጥ ይቅርና የተፈጠረውና የተመረተውን ነገር ራሱ በአግባቡ ለሌሎች ማድረስ በጣም ነው የሚከብደን። ያ እንግዲህ ከምን የተነሳ ነው? ደጋግመን ያን ነገር ባለማድረጋችን፣ በመሰላቸታችን፣ ስልቹ በመሆናችንና አዲስ ነገር ባለመሞከራችን በሱ የተነሳ እንግዲህ የስራ አጥነት በጣም እየበዛ ነው የሚገኘው ማለት ነው። ስለዚህ እንግዲህ የስራ አጥነት ሌላው እንግዲህ የሚበዛበት ነገር ምንድነው? በትንሽ ካፒታል የራሳችንን ቢዝነስ መጀመር የምንችልባቸው ነገሮች ባለመስራትና ባለመጀመራችን የተነሳ ነው ማለት ነው። አጠቃላይ እንግዲህ ጊዜው በጣም ተቀይሯል። አሁን ጊዜው ስልክና ኢንተርኔትን ብቻ በመጠቀም እንኳን በዚህ ጊዜ በጣም ብዙ ነገር መስራት ይቻላል። ላይክ አሁን ላይ እንኳን እየሰራ ያሉት 1-3 ነገሮች አሉ። ለምሳሌ ፈርኒቸር ቤት እቃዎች ከአንድ ፈርኒቸር ጋር በመነጋገር እየሰራሁኝ ነው የሚገኘው። ማናችንም ብንሆን በየቤቶቻችን ሆነን ራሳችንን በማዝመን የተሻለ ነገር ለመስራት መጣር አለብን ማለት ነው። እንደዛ ስናደርግ የትክክለኛውን የሆነ ነገር መስራት እንችላለን። እናንተስ በዚህ ጉዳይ ላይ ምን ሐሳብ አላችሁ? ሐሳባችሁን በኮሜንት ላይ ጻፉልኝ። እንደዛው ደግሞ ብትሰራበት ብትገፋበት በእንደዚህ አይነት መንገድ ላይ ብትሰራ ደስ ይለናል የምትሉት ነገር ደግሞ ኮሜንት ላይ ብታሳውቁኝ ወይንም ኢንቦክስ ላይ ብትልኩልን በጣም ደስ ይለኛል። ለዛሬ ከኔ ጋር የነበረ ቆይታ ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በጣም ወዳችኋለሁ። ሰላም ለሀገራችን፣ ሰላም ለሕዝባችን። ይመቻችሁ።